ምንድነው ያንዳንዱ ሰው ምንድነው ከኔ ጋር ጓደኛ ከሆንክ ሌላ ሰው ጓደኛ መሆን የለብህም እኔ ከተጣላው የሚል አስተሳሰብ አላቸው። ከኔ ጋር ተጣልተሻል አይደለ? ከዛ በቃ ሌላውን በሙሉ መጣላት አለብሽ የሚል በጣም ያልሰለጠነ አስተሳሰብ አለ። ይሄ ያለው ማጋ ነው። እዮዳብ ጉቶ ጋር አለ፣ ቤታዮ ጋር አለ፣ እንቁርቲ ጋር አለ፣ ሊያሾ ጋር አለ። እንደገና ደግሞ ማን ነው ስሟ ነጭ ቅማል ጋር አለ። ይሄ በታችነት ስሜት ነው። እግዚአብሔር በሚያውቀው የበታችነት ስሜት ከሌላው ጋር ጓደኛ ስለሆንክ ከኔ ጋር መጣላት አለብህ ወይም ከኔ ጋር ተለያይ የሚል አስተሳሰብ ያላቸው በጣም ተራ አስተሳሰብ ስላልተማሩም ነው። ሃይ ስኩል ግራጁዌት አላርኩ ሰው ምን ያመጣል? ከሌሎቹ ጋር እንድትነቃቆር ያደርጋል። ከኔ ጋር መጣላት አሁን ለምሳሌ መኩ በጣም ወንድሜ ነው። ሌሎቹ ጋር ሄዶ የኔ ስም እስካላነሳ ሄዶ መጫወት ሄዶ ፈታ ማለት ሄዶ የፈለገውን ማድረግ እኔ ልከለክለው? ከኔ ጋር ከተጣላ ተጣላ ነው አይደለም። ስለ እኔ ግን እርግጠኛ ሆኜ እነግራቸዋለሁ። አንድ ቦታ ላይ ስም አልሰጥም። ተሙን አምጣው እርግጠኛ ሆኜ ነው የምነግርህ። ስለ እኔ ሌላ አቁም ነው የሚል። እንዴት ማስተዋል ሰው ይሳነዋል? በየጊዜው ከሁሉም ጋር መባላት አይደብረውም እንዴ? ሰው አይደብረውም? ራስን ማየት እኮ ነው። አሁን ራስን ቆም እንደ ባየት ከማጋ ነው የምስማማው ብሎ እኮ ራስን መጠየቅ ነው። አንዳንዴ ጸብ ስትጣሉ የተወሰነ ሌቭል አለው። ከዛ ሌቭል ካለፋችሁ በኋላ መመለሱ ትርጉም የለው። እኔ በሶሻል ሚዲያ ላይ ካየኋቸው ጥግ ድረስ ቆሽሸው የሚሄዱ ነጭ ቅማል፣ ቤታዮ፣ እንቁርቲ፣ እዮዳብ ጉቶ ጥግ ድረስ ሄዳሉ። ባለጌ ስለሆኑ ሄዱ። ታስታውሳላችሁ? እዮዳብ ጉቶ ልጅሽ ይሞት ነው ያላት ከእንትና ጋር ሲጣል። ልጆች ቢኖሩት አይልም እሱ ልጅሽ ይሙት ነው። ማን ጉቺ ነው ያላት። ተግባባን? ኢትስ ክሬዚ ቱ ሚ። ሁልጊዜም ቆም ብሎ አያስቡም። ነገ መታረቅ፣ ነገ አብሮ መሆን፣ ነገ መስማማት እንደሚቻል ከጥፋትን በውስጥ መነጋገር እንደሚቻል እያለ ምንድነው ምስኪኖች አሉ። አሁን ለምሳሌ ቲፎዞ ይዘው ከነስማቸው ነው ያው ቤታዮ በጎቼ የምትላቸዋለች። እግዚአብሔር ያሳያችሁ። እኔ የሰው በጎኜ ለሰው ብዬ በየግሩፑ እየሄድኩ ስጣለ በየግሩፑ በግ ተብያለሁ። የእሷ ጠበቃ ነኝ፣ ወታደር ነኝ፣ በግ ነኝ ብዬ እየሄድኩኝ ከሰው ስላት ክፍያ የለው ምን የለው ለሰው ብዬ የእሷን ፕሮፋይል አድርጌ መለጣለጥ። ይሄ አያችሁ፣ እውቀት የሌላቸው ምስኪኖችን ያሰባስቡና ይረጋገጣሉ። ይሄ የመሀይም አስተሳሰብ ነው። አይዲያ ራስ መስጠት፣ በውስጥ መሽለጥለጥ ምናምን ከሁሉም ጋር እግዚአብሔር በማያውቀው እኔ ታረቁ በተባልኩት ነው የተሰደብኩት። መሀይም ነው፣ ነገን አያስብም። ታረቁ፣ በውጭ አትነጋገሩ፣ ጓደኛሞች ናቸው። ጉዳችሁን ሰው አይስማ። ይሄው ጉድ ወጣ። የነ ሆዴንም ማየት ትችላላችሁ። ሆዴ ከጂጂ ጋር እንደገና ከማርያማዊት ጋር ምናምን ሶሻል ሚዲያ የቀመሰው ነገር ተርመጠመጣታል። ያሉ መሀይም እካኮች ና ክላስ የሚባል የሌላቸው የሆነ ጓደኛ ጋር ለተወሰነ ጊዜ ብቻ የሆነ ነገራቸው እስኪመቻች ቆዩና ላጥ። እኔ አሁን ለምሳሌ ዲቦራ ለረጅም ጊዜ ተከባብረናል። አሁንም በክብር ነው ያለነው። ኤልሻዳይ ኪዱ ከሴቶቹ ካመጣችሁ ራሱ ለረጅም ጊዜ ተከባብረናል አሉ። ሶሻል ሚዲያ አንዴ ጉቺ ተጣላን፣ እኔም ተንከሲስ ነኝ ሄድኩ፣ በቃ ፒስ ተፈጠረ አከተመ። አንዳንዴ ደካማነት መሀይም መሆን
ብሬን ሰጥቼ አይባልም። ቲክታክ ላይ የተለመነ ብር ከራሴ ብር አውጥቼ አትበሉ። ቲክታክ ላይ ከለመናችሁ የለመናችሁን ብር ወስዳችሁ ከሰጣችሁ ማይም ናችሁ። ቲክታክ ላይ ጌም ስትጫወቱ ሰው ያግዛችኋል ምናምን ትተጋገዛል። አከተመ ብሬን እያወጣው ሰጥቻችሁ እየተባለ መበጥረቅ አይቻልም። ዩ ካንት ሊል የሚችሉት ሌላ ጊፍተሮች፣ ጌም የማይጫወቱ ጊፍተሮች መጥተው ከሰጡ ብሬን ሰጥቼ ማለት ይችላል። ብሬን ሰጥቼ ማለት የሚችሉት ጊፍተሮችና ጊፍተሮች ብቻ ናቸው። ጊፍተሮች ብቻ ካልሆኑ ሌላ መጥቶ ቲክታክ እየተጫወተ ብሬን ሰጥቼ ማለት አትችሉ። እና አላበሻ ሬስቶራንት አንድ ሰው ስለተሳደበ ባለጌ ስለሆነ ሴተኛ ዳሪ ስለሆነች ያ ስላለች ሬስቶራንቱ እንደዛ ነው ማለት አይደለም። ሬስቶራንት ላይ ነው፣ ቴብል ላይ ነው ምናምን። እንደው ሰው በዛ ደረጃ ይወርዳል። ሴት ነሽ እኮ አይ ቲንክ በአበሻ ወንድ ተስፋ ቆርጣለች። አንዳንድ ሰው በአበሻ ወንድ ተስፋ የቆረጡ ሴቶች የሚናገሩት ንግግር አለ። እኔው ማንም አያገኘኝም ምናምን ምናምን። እንዴ ባለ ትዳር አይደለች እንዴ? እኔው ግራ የሚገባኝ ማንም አያገኘኝም ማለት ምን ማለት ነው? ቅምጥ የሆነ ሰው ያለው ሰው መገኘት አለበት በሌላ። እኔ የማይገባኝ ጉዳይ እሱ ነው። እና በጣም 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 ታሳዝኑኛላችሁ አብዛኞቻችሁ፣ በተለይ ሴቶቹ። ጉዳዩ የት ድረስ መለጠጥ እንደምትፈልጉት አታውቁ። ጥሩን ጊዜ አስቡ እንጂ ትላንት ወዲያ ወርቅ ሲያሸልሟችሁ ነበር እኮ፣ ወርቅ ሲያሰጧችሁ ነበር እኮ። ትላንትና በህይወታችሁ ወርቅ ለብሳችሁ ማታውቁ ወይም ወርቅ አጊጣችሁ ማታውቁ ሰዎች ወርቅ እኮ ትላንት ተሰጥቷችኋል። ተጠይቁ። ኧረ እናስተውል። አይ ሰው አበሻ። እና አሁንም የምለው ምንድን ነው፣ ቆም ብሎ መተሳሰብ። እኔ እግዚአብሔር በሚያውቀው ጉቺ ትቅጣለች። ሁለቱም አሁን ዳር ነው የቆሙት፣ ዲቦራ ጉቺ። ሳራ ላበሻን እዛ ላይ ማስገባት ለምን አስፈለገ? እስቲ ንገሩኝ። ሳራ ላበሻ ለምን ጓደኛዋ ናት፣ ተወቀጠች። እንደዚህ አይነት ችግር በጣም በጣም ያሳዝናል። አንዱ ተጣልቶ አንዱን አብሮ ማድረግ እንደዚህ አይነት የመሀይም ስራዎች አሉ። እጅግ ያሳዝናል። ሳራ ለበሻ ምን አገባት? ጊፍት ስለሰጠች ተብላ ነው የምትሰደበው። ሶሻል ሚዲያ ላይ መጣ ስለተጫወተች ነው የምትሰደበው። ልጆቿ እየተለጠፉ ነው፣ ባለቤቷ እየተለጠፈ ነው። የምትሳደብ ሴት አይደለችም። በሌቭልም እዚህ ካለው ውሪ እካክ ከማንም ጋር የምትደራረስ አይደለችም። ምናልባት ከመጣች ሶሻል ሚዲያ ላይ የምታግዘው ሰው አለ ብዬ ነው የማስበው፣ ለመርዳት። የማይሳደብ ሰው እየመረጣችሁ እናንተ ስለተጣላችሁ ብቻ እያስታከካችሁ መናገር አለባችሁ። አሁን ነጭ ቅማል በጉቺ አስታካ ነው የምትረግጣት። እንደዚህ አይነት ሴቶች የአበሻ የሶሻል ሚዲያ ሴቶች አንዳንድ ጅራታም እካኮች አሉ። ማንም የማይቀርባቸው ለመታየት። ለምን መሰላቸው? አሁን ለምሳሌ እኔ ከሰው ጋር የማይገናኝ ከሆነ አንድ ሰው አስቀያሚ ነው፣ በላይፉ ፈሪ ነው፣ ኮንፊደንስ የለው። እኛ በየስቴዲየሙ በየሀገራቱ እንዞራለን። አስቀያሚነት እንደገና ደግሞ መርዝነት ያለው ሰው ከሰው አይቀላቀልም። ነገርኳችሁ። እንቁርቲ ብትል ከሰው አትገናኝም። እግዚአብሔር በሚያውቀው ተግባባን። እንቁርቲ ብትላት፣ ቤታዮ ብትላት፣ ነጭ ቅማል ብትላት ከሰው አትቀላቀል። እዮዳብ ጉቶ ቢባል ከወንዶች ደግሞ ከሰው አይቀላቀልም።
ለምን ውስጥ ክፋት ካለው መርዝነት ካለው ተንኮል የምትፈልግ ከሆነ በየጊዜው የሆነ ቦታ የምትል ከሆነ ችግር አለው። በጣም ነው የሚያሳዝነው፣ በጣምም ያሳፍራል። እና ሌሎቻችሁ ቲክታክ ላይ ለምትረጋገጡ ተረጋገጡ። እኔ አሁን ጉቺ ተረጋገጭ፣ ግን ለምንድን ነው የማትተዋት? በእድሜም እኮ ትበልጣችኋለች አይደል? አላበሻ ሬስቶራንት ሳራ በእድሜም ትበልጣችኋለች። ምንም ያረገቻችሁ ነገር የለም። ግን ሴተኛ ዳሪ የሆኑ ዱርዬ እካክ ባለጌ ላፋቸው ለከት የሌላቸው እካኮች ቤተሰብ ጋር ሄዳሉ፣ ልጆች ጋር ሄዳሉ፣ ሁሉም ጋር ሄዳሉ። እና አሆ ያላችኋት ነጭ ቅማልን እራሳችሁ ናችሁ። ነጭ ቅማልን ሆይ 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 ያላችሁ ቤተሰብ ድረስ ስትሄድ ዝም እያላችሁ አሁን ለመመለስ ተቸግራችኋል። እየተሳቀላት ነው፣ እየተሳቀላት ነው። የቤተሰብ ጉድ ላይ ምን ላይ ስትወጣ ስለተሳቀላት በዚህ ደረጃ ትመጣለች። የሚናገራትን አይደለም። እና ለሚፈሯቸውን እና ቅራቅንቡ እከኮች እናንተ ናየ ቆሻሾች መረን እናንተ ናየ። እግዚአብሔር ምስክሬ ብታየው መቼ ነው በእውቀት የምታወሪው? እኔ ለራስሽ ልጠይቅሽ። አሁን ከሌሎቹ ጋር ጸብ ስላቆምሽ ነው እኔ ያየሁሽ። ከሌሎቹ ጋር ስልሽ ምንድን ነው ከአላዛር ጋር ከሚኪ ጋር አቁመሻል። ግን ቆም ብለሽ ራስሽን አስቢ። ዲቦራ ካጠገብሽ ነበረች፣ ጉቺ አጠገብሽ ነበረች፣ እያንዳንዱ ሰው አጠገባችሁ ነበር። እኔ አሁን ለምሳሌ መተው ነበር፣ ታስታውሳላችሁ? የሆነች አማራ ሀና የምትባል ተይዛለች፣ በጣም ፍትህ እያሉ እኔ ቤት መጡ። ገንዘብ እያሰባሰብን እኮ ነው ለደሜ አሉና ጠየቁኝ። ጆከር ቤት ትፈለጋላችሁ? ኧረ እንትና ቤት፣ ይቅርታ ጆከር ቤት አልኩኝ። ማን ነው ስሙ? ሰይዶ ረባቦ ቤት የአማራ ልጆች ሌሎቻችሁም ዝጉ ናኑ ተባለ። እልም ብዬ ነው የሄድኩት። ላጥ ብሎ እያንዳንዳችን ዘግተን ሄደን አቡ ፋኖ ቤት ሶሪ ሰይዶ ረባቦ አቡ ፋኖ ቤት ታንኪ እልም ብለን ነው ዘግተን ሄድ ነው። እግዚአብሔር በሚያውቀው ይደርሳል ነገ። ምክንያቱም ሶሻል ሚዲያ ላይ ያለው ወንድምናት ነው የሚያግዘው። አንድ ድምፅ መሆን የለም ግን በጎንደር ስም ይሸቀጣል። ለሚፈለግ ጊዜ የሆነ ነገር ሲፈለግ የአማራ ወንድምናቶች በሚያለቅሱበት ሰዓት ማንም ይሁን ትግሬውም ይሁን ኦሮሞም ይሁን